ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለየ። ድምፃዊ ሰማኸኝ በለው ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በትናንትናው ዕለት ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው በተለያዩ ባህላዊና ሌሎች ይዘቶች ላይ ያላቸው ሙዚቃ ስራዎችን ለአድማጭ ተመልካች አበርክተዋል። ድምፃዊ ሰማኸኝ በለው ባለትዳርና የአራት ልጆች አባት ነበር። 31 ሰዎችን ሞተዋል። 29 ሰዎች ደግሞ ቀላልና ከባድ ጉዳት ደርሶባቸዋል። ደሴና ኮምቦልቻ ሆስፒታል ሕክምና ላይ ይገኛሉ። ኮማንደር ብርሃኑ ከተማ ተሽከርካሪው መንገድ ስቶ 170 ሜትር ጥልቀት ያለው ገደል ውስጥ ነው የወደቀው። ከደሴ ተነስቶ ወደ አዲስ አበባ 60 መንገደኞችን አሳፍሮ ሲጓዝ የነበረ የሰሌዳ ቁጥር ኮድ 3070898 ኢቲ የሆነ ህዝብ ማመላለሻ ተሽከርካሪ ትናንት ማለዳ 12 ሰዓት ተኩል ላይ ኮምቦልቻ አቅራቢያ ልዩ ስሙ አርጎ በተባለ ቦታ ከባድ አደጋ አጋጥሞታል። የኮምቦልቻ ከተማ አስተዳደር ፖሊስ ትራፊክ ደህንነት ቁጥጥር ክፍል ኃላፊ ኮማንደር ብርሃኑ ከተማ እንደገለጹት ተሽከርካሪው ለጊዜው ባልታወቀ ምክንያት መንገድ ስቶ 170 ሜትር ጥልቀት ባለው መንገድ ውስጥ በመግባቱ እስካሁን 31 ሰዎች ህይወት አልፏል። በአደጋው ቀላልና ከባድ ጉዳት የደረሰባቸው 29 ሰዎች ደግሞ በደሴና ኮምቦልቻ ሆስፒታሎች የህክምና እርዳታ የተደረገላቸው የሚገኝ ሲሆን የፖሊስ የትራፊክ ክፍልም የአደጋው መንስኤ ለማጣራት ምርመራ እያደረገ መሆኑን ገልጿል። አንድ የዓይን እማኝ ተጓዥ እንደገለጹት ከከሚሴ ወደ ደሴ የተጓዙት ነበር። አርጎ ስንደርስ ከባድ አደጋ ደርሶ መኪናዎች ሁሉ ቆመው መንገድ ተዘግቶ ነበር። ወርደን ስናይ የሆነው ለመግለጽ እጅግ ከባድና ዘግናኝ ነው ሲሉ ተናግረዋል። ብዙ አስከሬን ነበር። ከዳገቱ ተንከባለው ወርደዋል። ግማሾቹ በዛው ዳገቱ ጫካ ውስጥ ናቸው። ሌሎቹ ተፈንጥረው አስፋልቱን አልፈው ታች ወርደዋል ያሉት ተጓዡ አንድ ሃይሩፍ 3 የተጎዱትን ይዞ አብረን ደሴ ሪፈራል ሆስፒታል አስገብተናቸዋል ሲሉ አሽከርካሪው አመስግነዋል። ቦታው ላይ ተገኝተው ባዩት መሰረት ስንቶች ሰዎች እንደሞቱ ሲጠይቃቸው 4 ሰዎች መትረፋቸውን አይቻለሁ ብሎ የሟቾች ቁጥር በርካታ መሆኑን ገልጿል። ምንም እንኳን የሰጡት ኮምቦልቻ ኮሚኒኬሽን መምሪያና ሌሎች መረጃ አቀባይ የሟቾች ቁጥር 28 እና 24 እንደሆነ ቢገልጹም የኮምቦልቻ ከተማ አስተዳደር ፖሊስ የትራፊክ ደህንነት ቁጥጥር ክፍል ኃላፊ ኮማንደር ብርሃኑ ከተማ ግን የሟቾች ቁጥር 31 መሆኑን ገልጸዋል። በቢሾፍቱ የተገነባ ላለው አዲሱ ዓለም አቀፍ የአውሮፕላን ማረፊያ ግንባታ ሂደት በየቀኑ ከ650 ሺህ ሊትር በላይ ነዳጅ እየቀረበ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ዶክተር በቢሾፍቱ እየተገነባ ያለው አዲሱን ዓለም አቀፍ የአውሮፕላን ግንባታ ሂደት ጎብኝተዋል። ጠቅላይ ሚኒስትሩ በጉብኝታቸው ወቅት እንደገለጹት ይህ ፕሮጀክት በኢትዮጵያ ታሪክ ትልቁ ብቻ ሳይሆን በሳይዙ በሰው ኃይሉና በሚያንቀሳቅሰው ሀብት በአፍሪካ ደረጃም ቢሆን ትልቁ ነጠላ ፕሮጀክት ነው ብለዋል። ፕሮጀክቱ የሀገሪቱ የልማት ጉዞ አዲስ ምዕራፍ ላይ የሚያሻግርና ኢትዮጵያውያን ትልልቅ ነገሮች ማለምን ማሳካት እንደሚችሉ ለዓለም የሚያሳዩበት መሆኑን ገልጸዋል። በግንባታው ቦታ ላይ የሚታየው ሰፊ እንቅስቃሴ በጠቅላይ ሚኒስትሩ በዝርዝር አብራርተዋል። በማብራሪያቸው ግንባታው በሚካሄድበት በ30 ኪሎ ሜትር ራዲየስ ውስጥ ከ8000 በላይ ሰራተኞችና ከ3800 እስከ 4000 የሚጠጋ ማሽነሪዎች እንቅስቃሴ መኖሩን በየቀኑ ከ650 ሺህ ሊትር በላይ ነዳጅ ለማሽኖች እየቀረበ መሆኑን እንዳለበት በ10 ቀን ውስጥ ከ6.5 እስከ 7 ሚሊዮን ሊትር ነዳጅ ጠቁመዋል። ፕሮጀክቱን አመራር ሂደት በሚመለከት ጠቅላይ ሚኒስትር ሲያብራሩ ነዳጁን ማቅረብ፣ ማሽነሪ ማቅረብ፣ መኪናዎችን ማቅረብ፣ ይህንን መኪና መተላለፍ ማኔጅ ማድረግ ደግሞ ሲስተም ይፈልጋል። ከሲቹዌሽን ሩም ቨርቹዋል በድሮንስ እያንዳንዱ መኪና እንቅስቃሴ ኮንትሮል ይደረጋል ብለዋል። የድሮኖችን የስራ ክንዋኔ በተመለከተ እያንዳንዱ ድሮን የሚንቀሳቀሱ መኪኖች ብቻ ሳይሆን አንደኛው መኪና ከየት ተነስቶ የት እንደሚቆም፣ ስንት አፈር እንደሚሞላ፣ በቀን ምን ያህል እንደተሞላ ሁሉ እየወሰደ የተሳሰሩ ሪፖርት ያቀርባሉ ነው ያሉት። በሀገር ደረጃ ኤርፖርቱን መስራት ብቻ ሳይሆን ከ4000 መኪና ማኔጅ ማድረግ ብቻ በራሱ በቀን ምን ያህል የአፈር ብዛት ከየት ቦታ ተነስቶ የት ሀገር እንደሚያርፍ ማወቅ በራሱ ኦፕሬቲንግ ሲስተም በደንብ መረዳት ለአመራሮች በጣም አስፈላጊ ነገር ነው ሲሉ አብራርተዋል። በኢትዮጵያ ቀደም ሲል ለነበረው ፕሮጀክት መዘግየቶችና ለተጨማሪ ወጪ መዳረግ ምክንያት የነበረው የአመራር ችግር ለመቅረፍ በዚህ ፕሮጀክት ላይ ትኩረት መደረጉን ገልጸዋል። ፕሮጀክቱ አይሳካም የሚሉ ወገኖች መኖራቸውን የጠቀሱት አብይ አህመድ ለእነዚህ አካላት በሰጡት ምላሽ ብዙዎቹ አትችሉም፣ ገንዘቡም አይገኝም፣ ስራውን መምራት አይሆንላችሁም፣ ይህን የሚያክል ግዙፍ ነገር ለምን ታስቡታላችሁ የሚል መልእክት ያለው እሳቤ ሲያራግቡ ይሰማል። እውነታቸውን ነው። ከነሱ አንጻር አይገባንም፣ እኛ ደግሞ እንችላለን፣ ይገባናል። የሚመጣንን ትልቅ ነገር እያለን ነው
የሚመጥነን ትልቅ ነገር ነው እያልን ነው። እንደምናሸንፍ ጊዜው ሲደርስ እናያለን ብለዋል። ፕሮጀክቱ በከፍተኛ ክትትል የሚመራ በመሆኑ በተቀመጠለት ጊዜ እንደሚጠናቀቅ አረጋግጠዋል። ጠቅላይ ሚኒስትሩ አክለውም ይህ ሲዝን የእኛ ጊዜ ነው፣ ይህ ጊዜ የኢትዮጵያ ጊዜ ነው፣ ይህ ጊዜ የአፍሪካ ጊዜ ነው፣ ይህ ጊዜ የእኛ ጊዜ መሆኑን መናገር ብቻ ሳይሆን ያንን ለመተርጎም የሚያስችል ስራ መስራት ያስፈልጋል በማለት ሀሳባቸውን አጠናክረዋል። ለፕሮጀክቱ ግንባታ ሲባል ይዞታቸውን ለለቀቁ የአካባቢው አርሶ አደሮች ጠቅላይ ሚኒስትሩ ምስጋና አቅርበዋል። መንግስት አርሶ አደሮችን ለልማት ሲያነሳ እንደ ከዚህ ቀደሙ ሜዳ ላይ እንደማይጥላቸው በመግለጽ ለእነዚህ ወገኖች ቤቶችና በቢዝነስ ተቋማት መገንባታቸውን ገልጸዋል። ማንም አርሶ አደር በዚህ ፕሮጀክት ምክንያት የሚጎዳ አይኖርም። ይህ ፕሮጀክት ለዚህ አካባቢ አርሶ አደሮች ትልቅ በረከት ነው ያሉት ጠቅላይ ሚኒስትሩ ፕሮጀክቱ ለኢትዮጵያ ብቻ ሳይሆን ለምስራቅ አፍሪካና ለመላው አፍሪካ እንደሚችል ማሳያና የሀብት ምንጭ እንደሚሆን ተናግረዋል። የደቡብ አፍሪካ መጤ ጠል ጥቃት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በደቡብ አፍሪካ ሌላ ዙር መጤ ጠል ጥቃት እያገረሸ መሆኑን ድርጊቱ አገሪቱ ለነጻነት ያደረገችውን ትግል የሚካሄድ አሳዛኝ ሁኔታ መሆኑን ገለጹ። በቅርቡ ኢትዮጵያዊና ሞዛምቢክ ዜጎች ሕይወት ባጭሩ መቅጠፍ ሆነ ምሳሌ በማንሳት አውግዘዋል። ሆኖም የደቡብ አፍሪካ መንግስት ዶክተር ቴድሮስ በሰጡት አስተያየት አለመደሰቱን ገልጾ ለዜጎቹ ሞት ማዘኑን፣ ነገር ግን ምክንያቱ መጤ ጠልነት ሳይሆን ከተደራጀ ወንጀል በምርመራ ላይ ካሉ ጉዳዮች ጋር የተያያዘ ነው በማለት አስተባብለዋል። በአገሪቱ ስደተኞችን የሚቃወሙ ሰልፎችን፣ ጥቃቶችን በመከሰታቸው ቢዘገብም መንግስት ዜጎች ሕግን በእጃቸው በማስገባት እርምጃ እንዳይወስድ ያስጠነቅቅ ይገኛል። ስጋት የገባቸው እንደ ጋናና ናይጄሪያ ያሉ ሀገራት ግን ዜጎቻችን በማውጣት ጀምረዋል። ሰሜ ባላገሩም አንጋፋ የባህል ሙዚቃ ተጫዋች ድምፃዊ ሰማይ ባላገሩ ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቢቆይም ህይወቱ ሊተርፍ አልቻለም። ከባህል ድምፃዊነት በተጨማሪ ዜማና ግጥም ደራሲ የሆነው ሰማይ ስርዓተ ቀብር ዛሬ ይፈጽማል። ሰሜ ከመደበኛ በላይ የሆነ ውፍረት ነው ይህ ነው የተባለ የጤና ችግር እንዳልፈጠረበት፣ ስኳር፣ ግፊት የመሳሰሉ ከአንድ ዓመት በፊት ተናግሮ ነበር። ከቅርብ ጊዜ ወዲህ ደግሞ ውፍረቱን ለመቀነስ የተለያዩ ህክምና ዘዴዎች ሲከታተል የቆየ ሲሆን ጥሩ ለውጥ እየመጣ መሆኑን ከሰሞኑ በማህበራዊ ሚዲያ ላይ ራሱ ሲገልጽ ነበር። ሰኞ ሰኔ 8 ጠዋት ላይ በርካቶች ባስደነገጠና ባልተጠበቀ ሁኔታ በህመም ምክንያት ከዚህ ዓለም በሞት መለየቱ ተሰምቷል። የመጨረሻ ሰዓታቱን በተመለከተ ልጆቹን ዋቢ አድርጎ የገለጸው አቻሬ ሚዲያ ሰኞ ሰኔ 8 ጠዋት የድካም ስሜት ተሰምቶት በልጆች አማካኝነት ወደ ሆስፒታል እየተወሰደ ነበር። ወደ ሆስፒታል በሚወሰድበት ወቅት ግን ወንበር ላይ ተዘንበል ያለ ሲሆን ሆስፒታል ደርሶ ከገባ በኋላ ብዙም ሳይቆይ ህይወቱ አልፏል። በአማራ መዲና ባህር ዳር ተወልዶ ያደገው በድምፃዊ ሰሜ ገና በ14 ዓመቱ ታዳጊነቱ በባህር ዳር ህጻናት ክፍል በመቀጠል በአዮም እና በጌሽ አባይ የኪነ ጥበብ ቡድኖች ውስጥ በመሳተፍ የጥበብ ጅማሮን አድርጓል። በዚህም ረጅም ዓመታት ለዘለቁ ስኬቱ የጥበብ ጉዞ ጠንካራ መሰረት ጥለዋል። ሰሜ ባላገሩ በረጅም ዓመታት የጥበብ ስራዎቹ በተለያዩ የሀገር ባህል ሙዚቃ ዘርፉን ወጉንና ስርዓቱን ጠብቆ በከፍተኛ ደረጃ ያስተዋውቅ ሲሆን በተለያዩ ክለቦችም ዘመናዊ ሙዚቃዎችን በመጫወት ልዩ ብቃቱን ያሳየና በርካታ የባህል ስራዎችን ለአድማጭ ያበረከተ የጥበብ ባለውለታ ነው። ከተወዳጅ የባህል ስራዎች መካከል ባላገር፣ ደቦት እንስራ፣ ዘገኛ፣ አለሽ ነገር፣ ዝናቡ፣ ዓለም እንደምነሽ የሚሉ ይጠቀሳሉ። ከተሰጥኦ ባሻገር በተገኘበት ቦታ ሁሉ ሳቅን የሚፈጥር እጅግ ተጫዋች፣ ቀልድ አዋቂ እንዲሁም በመልካም ስብዕና ይታወቅ የነበረው ሰማይ በአንድ ወቅት 3 ነገር እወዳለሁ፣ ሀገሬን፣ ትዳሬና ስራዬን በማለት መሪውን ገልጾ ነበር። ከ35 ዓመታት በላይ በዘለቀው የትዳር ህይወቱ የ4 ልጆች አባት የነበሩ ድምፃዊ ሰማይ በለው ሰሜ ባላገሩ በሰራቸው ሙዚቃ ስራዎች ሁልጊዜም ይታወሳል። የሰሜ ባላገሩ ስርዓተ ቀብር ማክሰኞ ሰኔ 9 ቀን 2018 በቡልቡላ መድኃኔዓለም ቤተክርስቲያን ይፈጸማል። የእስራኤል ሚኒስትር የኢራን መንግስት የማፍረስ ዘመቻችን እንቀጥላለን ሲሉ ቃል ገቡም። የቀኝ አክራሪ ብሔርተኛ የገንዘብ ሚኒስትር ቤዛል ስሞትሪች በዩናይትድ ስቴትስ ኢራን ወታደራዊ ዘመቻዎች የማቆም ስምምነት ተከትሎ በሰጡት መግለጫ ስምምነቱ ለእስራኤልና ለመላው ነጻውም ዓለም መጥፎ ነው ብለዋል። የጋራ ዘመቻው ኢራን በማዳከም ረገድ በርካታ ስኬቶችን ያስገኝቷል፣ እናም ወደ ጥፋት አይሄዱም ሲሉ ስሞትሪች በኤክስ ገጻቸው ላይ ጽፈዋል። እኛ በራሳችን መንገዶች አገዛዙን ለመጣልና የኢራን የኒውክሌር ጦር መሳሪያ እንዳይኖራት በማድረግ መቀጠል አለብን ሲሉ ተደምጠዋል። አሜሪካ ጥቃቱን እስራኤል እንድታቆም ግፊት ብታደርግም ስሞትሪች በሊባኖስ የሚገኘውን ሂዝቡላን ኢላማ ለማድረግ ቃል ገብተዋል። ይህ የእኛ ጦርነት ተዋጊዎቻችን የሰሜን ነዋሪዎቻችን አፋጣኝ ደህንነት ነው። በጽናት እንድንቆምና ወታደራዊ ሙሉ የመንቀሳቀስ ነጻነት በመተግበር ሂዝቡላን ወደ ኋላ በመመለሳችን መስራት ላይ እንቀጥላለን ሲሉ አክለዋል።
በሌላ በኩል የኢራን ውጭ ጉዳይ ሚኒስትር አባስ አርጋቼ ሰኞ ዕለት ከቱርክ ከኢራቅና ከግብፅ አቻዎቻቸው ጋር በስልክ መወያየታቸውን በቴሌግራም ገጻቸው ላይ አስታውቀዋል። አርጋቼ ከውጭ ጉዳይ ሚኒስትራቸው ጋር እስራኤል በሊባኖስ የምትፈጽመው ጥቃት ሙሉ በሙሉ መቆም እንዳለበት መወያየታቸው አስፍረዋል። አርጋቼ አክለውም ይህንን ተግባራዊ ማድረግ የአሜሪካ ኃላፊነት እንደሆነ ገልጸዋል። የእስራኤል መከላከያ ሚኒስቴር ኢዝራኤል ካዝ ሀገራቸው ጦሯን የደህንነት ቀጠና ብላ ከከለለችው ደቡባዊ ሊባኖስ፣ ጋዛ እና ሶሪያ እንደማታስወጣ አስታውቀዋል። ኢራን በሊባኖስ ባለው ሁኔታ የተነሳ ጥቃት የምትፈጽም ከሆነ ሀገራቸው ሙሉ ኃይሏን ተጠቅማ ምላሽ እንደምትሰጥ አስጠንቅቀዋል።